በአንዲት ታላቅ ቤተ መንግሥት ላይ ሰማዩ ጠቁሮ ነጎድጓድ ያስገመግማል። ማዕበል የመጣ ይመስላል። በዚህ አስፈሪ ድምፅ መሃል ግን አንዲት ወጣት ልጅ ብቻዋን ቆማለች። ልቧ በድንጋጤ በኃይል ይመታል። ከውጪ የተቆጡ ሰዎች ድምፅ ይሰማል። በዚህ በተረበሸ ሰዓት አንድ ጥያቄ በአየር ላይ ይንጠለጠላል። አንዲት ዓይን አፋር ዝምተኛ ልጅ በውስጧ መፍራቷን እንኳን ማንም ሳያውቅ አንድን ሙሉ ሕዝብ ማዳን ትችል ይሆን? ታሪካችን የሚጀምረው በሱዛ ከተማ ነው። ፀሐይ በከተማዋ ላይ ስታርፍ የንጉሡ ግድግዳዎች በወርቃማ ቀለም ያበራሉ። በንጉሡ ቤተ መንግሥት ውስጥ ሁሉም ነገር ያንጸባርቃል። የእብነ በረድ ወለሎች፣ በነፋስ የሚወለበሉ መጋረጃዎች እና የሰዎች ዱካ። ነገር ግን ከዚህ ሁሉ የዙፋን ጫጫታ ርቃ አስቴር የምትባል አንዲት የዋህ አይሁዳዊት ልጅ ትኖር ነበር። ወላጆች ስላልነበሯት ያሳደጋት አጎቷ መርዶክዮስ ነው። የአስቴር ቀናት ጸጥ ያሉና ቀላል ነበሩ። ጠዋት በመስኮት በሚገባው የፀሐይ ብርሃን ትነቃለች። ምንም እንኳን ተራ ሕይወት ብትኖርም በልቧ ውስጥ ግን አንድ ያልተመለሰ ጥያቄ ነበር። ሕይወቷ ለምን የተለየ እንደሆነ፣ እግዚአብሔር ለምን ጉዳይ ያዘጋጃት እንደሆነ ሁሌም ታስብ ነበር። ልቧ የዋህ ነበር። ማንንም ለመጉዳት አትፈልግም። አንድ ቀን ግን ሕይወቷ በድንገት ተቀየረ። ንጉሡ አዲስ ንግሥት እንደሚፈልግ አዋጅ ተነገረ። ወታደሮች እንደ ነፋስ በከተማው ተሰማሩ። አስቴርንም ከለመደችው ሰፈር ከአጎቷ እቅፍ ነጥለው ወደ ቤተ መንግሥት ወሰዷት። ቤተ መንግሥቱ በጣም ትልቅ ነበር። የሚያበረክረው ነገር ሁሉ ዓይን ይሞላል። አስቴር ራሷን እንደ ትንሽ ቅንጣት ተሰማት። በፍርሃት ተሞልታ በኮሪደሩ ስትራመድ እግዚአብሔር አሁንም አብሮኝ ይሁን እያለች በልቧ ትጸልይ ነበር። ጊዜ አለፈ። በቤተ መንግሥቱ ውስጥ አስቴር የተለየች ነበረች። እንደ ሌሎቹ በጌጣጌጥ ብቻ አልተዋበችም። የእርሷ ውበት ደግነቷና ትሕትናዋ ነበር። እርምጃዋ ለስላሳ፣ ንግግሯ የረጋ ነበር። ንጉሡም ከሁሉም በላይ ወደዳት፣ በራሷ ላይም ዘውድ ደፋላት። ነገር ግን ደስታው ብዙ አልቆየም። አንድ ክፉ ቀን መጣ። ሐማ የተባለ ጨካኝ ባለሥልጣን አይሁዳውያንም በሙሉ ለማጥፋት ዕቅድ አወጣ። የእርሱ የሞት አዋጅ እንደ ጥቁር ደመና በምድሪቱ ላይ ተሰራጨ። ሕዝቡ ደነገጠ። በየቤቱ ዋይታና ጩኸት ሆነ። ይህ መርዶክዮስ ለአስቴር የላከው መልእክት እስኪደርሳት ድረስ ነበር። መርዶክዮስ እንዲህ አላት፣ አስቴር ሆይ፣ ንግሥት የሆንሽው ለዚህ ጊዜ እንደሆነ ማን ያውቃል? ዝም ካልሽ ሕዝብሽ ይጠፋል፣ አንቺም አታመልጭም። አስቴር በጣም ፈራች። ምክንያቱም ንጉሡ ሳይጠራቸው ወደ እርሱ መግባት በሕግ ያስቀጣ ነበር። ዋጋውም ሞት ነው። ዓለም የቆመችባት መሰላት። ጣቶቿ ተንቀጠቀጡ። ነገር ግን ከፍርሃቷ በላይ አንድ እውነት በውስጧ አደገ። ከጠፋሁም ልጥፋ አለች። ጸለየች፣ ጾመች፣ ወሰነችም። ሰዓቱ ደረሰ። አስቴር የንግሥት ልብሷን ለብሳ ወደ ንጉሡ አዳራሽ አመራች። እርምጃዎቿ በጸጥታው አዳራሽ ውስጥ ያስተጋባሉ። ወደ ዙፋኑ ስትጠጋ ሁሉም ሰው ትንፋሹን ዋጠ። ንጉሡ በግርማ ተቀምጧል። ጠባቂዎች ጦራቸውን ይዘው ቆመዋል። አስቴር ልቧ በኃይል እየመታ ወደፊት ተራመደች። አንድ እርምጃ፣ 2፣ 3። ንጉሡ ፊቱን አዞረ። ዓይኖቹ አረፉባት። ይቆጣ ይሆን ወይስ ይራራ ይሆን? በድንገት ንጉሡ ፈገግ አለ።
የወርቅ ዘንጉን ወደ እርሷ ዘረጋ። ያ ቅጽበት እንደ ፀሐይ መውጣት አበራ። እግዚአብሔር ሞገስ ሰጣት። አስቴርም በድፍረት የሕዝቧን መከራና የሐማን ክፋት ተናገረች። ንጉሡ ተቆጣ። የሐማ ክፉ ዕቅድ እንደ አቧራ በነፋስ ተበተነ። አይሁዳውያን ዳኑ። ሐዘኑ ወደ ደስታ ተለወጠ። ጨለማው ተገፈፈ። በሱሳ ከተማ የሕፃናት ሳቅ ተሰማ። አስቴር በቤተ መንግሥቱ ሰገነት ላይ ቆማ ወደ ሰማይ ተመለከተች። ልቧ ቀለላት። ጀግና የሆነችው ስለማትፈራ አልነበረም፣ በደከመች ጊዜ እግዚአብሔር ስላጠነከራት እንጂ። የእርሷ ታሪክ ዛሬም ድረስ ለእኛ ይህንን ያስተምረናል። አንዳንድ ጊዜ ትልቁን ለውጥ የሚያመጡ ጀግኖች እነዚያ ድምፃቸው የማይሰማ ዝምተኞቹ ናቸው። አንዳንድ ጊዜ እግዚአብሔር እኛን በትክክለኛው ቦታ ያስቀምጠናል፣ ምክንያቱንም ባንረዳውም እንኳ። እናም እውነተኛ ጀግንነት የሚጀምረው እየፈሩም ቢሆን አንድ ትክክለኛ እርምጃ ወደፊት በመራመድ ነው። ተጨማሪ ውብ የመጽሐፍ ቅዱስ ታሪኮችን ለማግኘት ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ።